መድፈኞቹ አርሰናሎች ቪኒሲየስ ጁኒየርን ከሪያል ማድሪድ ለማዛወር ያደረጉት ጥረት ሙሉ በሙሉ መክሸፉ ታውቋል። ሪያል ማድሪድ ለተጫዋቹ የሰጠውን አዲስ ኮንትራት ተጫዋቹ መቀበሉንም ዛሬ መረጃ ምንጮች አረጋግጠዋል። ትናንት ስብሰባ የነበራቸው ሁለቱ አካላቶች ቪኒሲየስ ጁኒየር ወኪልና የሪያል ማድሪድ አመራሮች ትናንት በነበራቸው ስብሰባ ላይ በርካታ ሀሳቦች ሲነሱ ቆይተዋል። ግማሹ ተስማምቷል፣ ግማሹ አልተስማሙም ሲባሉ መቆየቱ ይታወሳል። ማምሻውን ላይ ትናንት ስካይ ስፖርት ቪኒሲየስ ጁኒየር ከማድሪድ ጋር እንደሚቆይ ዘግቦ ነበረ። ዛሬ ደግሞ ማረጋገጫ ወጥቷል። ተጫዋቹ ከማድሪድ ጋር ለመቆየት ተስማምቷል። እስከ 2031 የሚያቆየውን የ5 ዓመት ኮንትራትን በማድሪድ እንደሚፈርም ተረጋግጧል። ለተጫዋቹ ማድሪዶች ጥቂት ማሻሻያ ማድረጋቸው የተገለጸ ሲሆን እሱንም ተቀብሏል ነው የተባለው። አርሰናል ሊከፍለው ከነበረው አጠቃላይ ዋጋ የማድሪድ ኦፈር በ20% ያነሰ ነው ተብሏል። ያም ቢሆን ግን ቪኒሲየስ በማድሪድ መቆየትን ምርጫው ማድረጉ ተረጋግጧል። አርሰናል ወደ ሌሎች አማራጮች ፊቱን የሚያዞሩ ይሆናል። የኤቨርተኑ ኢሊያም ኒዳይ፣ የአትሌቲክ ቢልባው ኒኮ ዊሊያምስ እንደዚሁም ደግሞ የኤሲ ሚላኑ ራፋኤል ሊያውን ጨምሮ በርካታ ተጫዋቾች በራዳር ውስጥ ይገኛሉ። የቼልሲው ጆዋ ፔድሮም የአርሰናሎች ተፈላጊ ተጫዋች ሆኗል። መድፈኞቹ አርሰናሎች ለቪኒሲየስ ጁኒየር ሁሉንም ነገር ለማውጣት ታይቶም ተሰምቶ በማይታወቅ መንገድ አስገራሚ ዝውውር ለመፈጸም ከፍተኛ ጥረት ቢያደርጉም ነገሩ አልተሳካም። አሁን ፊታቸውን ወደ ሌሎች ተጫዋቾች የሚያዞሩ ይሆናል። በዋናነት የኤቨርተሩ ኢሊያም ኢዳዬ ከአርሰናል ጋር ስሙ እየተያዘ ይገኛል። እናንተስ የትኛው ተጫዋች ይመጣ ይሻላል? አርሰናል ተጫዋች የሚያስፈርም ከሆነ የግራ መስመሩን ለማጠናከር በተለይ ትሮሳር ስለለቀቀ የትኛውን ተጫዋች ትመርጣላችሁ? ከዛ ባለፈስ የቪኒሲየስ ጁኒየር ውሉን ማራዘም እንዴት አገኛችሁት? ምናልባት አርሰናል እንደመጠቀም ያርጎታል ብላችሁ? የቪኒሲየስ ጁኒየር መጨረሻው ታወቀ። ከሰሞኑም ለቃቸው ቪዲዮዎች እይታን እያገኙ ስላልሆነ ኮፒ ሊንክና ሼር እያረጋችሁ ፎሎን ካላረጋችሁ ፎሎ እያረጋችሁ የሁላችሁ ፋብሪዚዮ ሮማኖ አሁን ባጋራው መልእክቱ ላይ እንዳለ ታውቃላችሁ። ቪኒሲየስ ጁኒየር የሚፈልገውን ደግሞስ ሪያል ማድሪዶች ለማቅረብ ተስማምተዋል እየተባለ ነው የሚገኘው። በእኔ አመለካከት ቪኒሲየስ ጁኒየር እንደ መደራደሪያ ካርድ አርሰናልን ተጠቅሟል ብዬ አምናለሁ። ለምን መሰላችሁ? አርሰናል ልጁ የሚፈልገውን ነገር ሁሉ ለመስጠት ዝግጁ መሆኑ ሪያል ማድሪድ ነገሩ ላይ ትኩረት አድርጎ እንዲሄድበት አድርጓልና በዚህ መሃል ቪኒሲየስ ጁኒየር የፈለገውን የምስል መብትና የኮንትራት መደራደሪያውን አሪፍ ደረጃ ላይ እንዲደርስ አድርጎለታል። ሪያል ማድሪድ እና ቪኒሲየስ ጁኒየር ከስምምነት ደርሰዋል። ፊርማው በቅርቡ እንደሚካሄድ ፋብሪዚዮ ሮማኖ አረጋግጧል። የአርሰናል ደጋፊዎች ምን ተሰማ? አሁን የተሰሙ ሰበር የተባሉ አዳዲስ የዝውውር መረጃዎች እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። እንግዲህ ቪኒ ጁኒየርን አስመልክቶ ቪኒ ጁኒየር ከሪያል ማድሪድ ጋር የሚያቆየውን ኮንትራት ለመፈራረም በዚህ ሰዓት ፋይናል ስቴጅ ላይ መድረሱን ፋብሪዚዮ ሮማኖ ማሳወቅ ችሏል። ለመድፈኞቹ አርሰናሎችም ነገራቶች ተስፋ አስቆራጭ እንደሚሆንባቸው ከዚህ በኋላ የተነገረ ሲሆን ተጫዋቹን በሪያል ማድሪድ ቤት የሚያቆየውን ኮንትራት እንዲፈራረም አሰልጣኝ ጆዜ ሞሪኒዮ የበኩላቸውን ሚና እየተወጡ እንደሚገኙ ነው የተነገረ የሚገኘው። ምናልባት በሚቀጥሉት ሰዓታት ወይም ደግሞ ቀናት ደግሞ ቪኒ ጁኒየር በሪያል ማድሪድ ቤት የሚያቆየውን ኮንትራት በይፋ ይፈራረማል ተብሎ የሚጠበቅ የአንድ ዲያሞንዴ በመጨረሻም ወደ ሪያል ማድሪድ የሚያደርገው ዝውውር በሚመጡት 24 ሰዓቶች ውስጥ የሚጠናቀቅ ይሆናል ተብሎ ይጠበቃል። ወደ ሪያል ማድሪድም ቅድም እንዳልኳችሁ በ140 ሚሊዮን ዩሮ የሚያቀና ይሆናል ማለት ነው። 15 ሚሊዮን ዩሮ እንግዲህ እየታየ የሚከፈል ይሆናል ማለት ነው። በሪያል ማድሪድ ታሪክም ውዱ ፈራሚ ይሆናል። ስፔናዊውን የማንቸስተር ሲቲን አማካኝ ሮድሪን ለማስፈረም ባርሴሎናም ከሪያል ማድሪድ ጋር እንደተፋጠጠ በዚህ ሰዓት መረጃዎች እየጠቆሙ ይገኛሉ። ሪያል ማድሪዶች ከጊዜያቶች በፊት ይህንን ተጫዋች ለማስፈረም እንቅስቃሴ መጀመራቸውን መረጃዎች ሲያሳዩ እንደነበር የሚታወስ ነው። ነገር ግን አሁን ላይ ሌላኛው የስፔኑ ኃያል ክለብ የሆነው ባርሴሎናም ተጫዋቹን ለማስፈረም ከተጫዋቹ ካምፕ ጋርና ከተጫዋቹ ክለብ ማንቸስተር ሲቲ ጋር ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። ሁለቱ የስፔን ኃያላን ክለቦች በዚህ ተጫዋች ዙሪያ ተፋጠዋል ማለት ነው። አርጀንቲናዊ የአትሌቲኮ ማድሪድ የፊት መስመር ተጫዋች የሆነው ቲያጎ አልማዳ ወደ አርጀንቲናው ክለብ ሪቨር ፕሌት በ20 ሚሊዮን ዩሮ ለማቅናት በዚህ ሰዓት ሙሉ በሙሉ ከስምምነት ላይ መደረሱን ፋብሪዚዮ ሮማኖ ሂሪጎ በማለት ማረጋገጥ ችሏል። ለማንኛውም ከዚህ ከጥቂት ሰዓታቶች በፊት የተሰሙት እነዚህን የመሳሰሉ ሰበር መረጃዎች ነበሩ። ስለ መረጃዎቹ ምን ትላላችሁ? ሲጀመር ቪኒሲየስ ጁኒየር ባህሪው ለአርሰናል አይሆንም ጋይስ፣ መጥቶ ተጫዋቾቻችን ነው የሚያበላሽብን። ታዲያ በአሁኑ ሰዓት ቪኒሲየስ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን ኮንትራት ለመፈረም ሙሉ በሙሉ እንደተስማማ ተረጋግጧል ጋይስ። በነገራችን ላይ ዴቪድ ኦርንስቲን እንደዘገበው ቪኒሲየስ ጁኒየር ማድሪድን ቢለቅ ኖሮ አርሰናልን ለመቀላቀል ከፍተኛ ፍላጎት ነበረው። ነገር ግን የተሻሻለ ደሞዝ ስላቀረቡለት ቪኒሲየስ ጁኒየር እዛው ለመቆየት ወስኗል። ይህም ኮንትራት እንዲራዘም ከፍተኛ ጫና ያሳደሩት አዲሱ አሰልጣኝ ጆዜ ሞሪኒዮ እንደሆኑ ተረጋግጧል። እፈልገዋለሁ በማለታቸው እንግዲህ ሪያል ማድሪድ ለተጫዋቹ ጨምሮ ለማቆየት ወስኗል ማለት ነው። በሌላ
ወሳኝ መረጃ የማንቸስተር ሲቲው ሮድሪ ወደ ባርሴሎና ሊያቀናበት የሚችለው እድል እጅግ በጣም ሰፍቷል ጋይስ። ሪያል ማድሪድ በአሁኑ ሰዓት ሙሉ ስብስብ ይዟል። ካሁን በኋላ ተጫዋች ካልሸጠ በቀር ማስፈረም አይችልም። እንግዲህ ሮድሪም ደግሞ ባርሴሎናን መቀላቀል እንደሚፈልግ ነው የተሰማው። በተለይ ስፔን ብሔራዊ ቡድን ላይ አብሯቸው የተጫወታቸው ተጫዋቾች ወደ ባርሴሎና እንዲመጣ ከፍተኛ የማሳመን ሁኔታ እንደሰሩ ተሰምቷል። ስለዚህ ሮድሪ ወደ ካታላኑ ክለብ ባርሴሎና የመሄዱ ነገር እየተረጋገጠ መጥቷል። ባርሴሎና ሲቲ የሚፈልገውን ገንዘብ ካቀረበ ማለት የአርሰናል ደጋፊ በየክለቡ መሄድ አንድ ሸርሜክስ ቀረበ ለማለት ታዝን እኮ አይገባም። ፊቱን እንደዚህ ያደረገው የብቃት ችግር እኮ አይደለም አይደል እንዴ? ፊቱን እኮ እንደዚህ የቀየረው ሊፈጅ ነው፣ በየክለቡ ሊሄድ ነው። እኔ ግን የሚያናደኝ በዚህ አክምባሉ ሰው ምክንያት እሱ ይፈርማል ተብሎ ያባከናቸው ጊዜ በቃ አርሰናል ደግሞ በዚህ ጉዳይ ልታበሽከ የምትሞክር ካለ ጭራሽ እኔ ተናግሬያለሁ። በቪኒ ጉዳይ ይመጣል የሚል ቪዲዮ አንድም የለኝም። ሲጀመር ሁሉም ይመጣል በሚል ሰዓት እኔ እንደማይመጣ ወጥቶ ነበር። ምክንያቱም ሮድሪጎም በቃ የማድሪድ ተጫዋች የኛን ስም የኮንትራት መፈረሚያ እኮ መደራደሪያ ያደረጉት ሮድሪጎ የጊዜ በሻቪ አሎንሶ ስር ቋሚ ቦታ ለማግኘት ከኛ ጋር ሶራና በ50 ሳንቲም ቢሆን ፈርማለሁ ብሎ ሄደ። አሁን ደግሞ ይሄ ጠቋራ እንደው በአላህችን መልእክት ቢያደርስ አሁንም ዝንጀሮ ነው የምትመስለው። ሰርጀሪ ህይወት ላይ ምንም ሊቀይር አይችልም። ኮምበር ተነሳ ለዶርጉ አሁን ምነግርን መረጃ ስነግርህ ታጨበጭባለህ። እኔ ራሱ ታውቃላችሁ ይሄ ልጅ አይመቸኝም ነበረ። አሁን ለሱ ያለኝ አመለካከት ነው የተቀየረው። በደንብ ኮፒ ሊንክ አለ ብራዘሪ ምን እንሰማለን ታውቃለ። ከእግር ኳስ አሁን ካሉ ተጫዋቾች በሙሉ ቪኒሺየስ ሰርጀሪ ከተሰራ በኋላ የእግር ኳስ ተጫዋቾች ጅብ አዞ መሳዩ ዶርጉ ነው ተብሏል። አሁን የ10,000 ብር ጥያቄ ብጠይቅ ከሶስቱ ቀዳዳ የአፉ የቱ ነው ብሎ እሰይ የሻሼ ደጋፊ በቪኒሺየስ ጉዳይ ይመጣል ሳልል አጭሶኝ ነበረ ብለህ ስትሰማኝ ሰጠው። ተቃጥላል ብራዘሬ ወላሂ ምን ሊል ነው ብለህ ጠብቀሃል። መጥፎ ነገር አልጠበቅክም። ሾት የዩናይትድ ደጋፊ እያለቀሱ የአርሰናል ደጋፊ ኮፒ ሊንክ እያደረግ በቪኒሺየስ ዝውውር ላይሳካ ይችላል በሚል አርሰናል ይሄ ልጅ ከኤቨርተን ሁሉ ነገር አስተካክሎ ጨርሷል። እንደ ቪኒሺየስ ማይንዛዛ ዝውውር ጠብቁ ተብላችኋል። ይሄ ልጅ በግሉ ይችላል። ስለዚህ ልጅ ምን ታስባላችሁ? በደንብ ኮፒ ሊንክ አሁን ኢኒዮሶችን ምን ሊወጣቸው ነው ጋይስ? ካርሎስ ባሌባ ተጎዳ። የጅማት መበጠስ ነው ያጋጠመው ማለት ነው። ለብዙ ጊዜያት ከሜዳ እንደሚርቅ የሚጠበቅ ቢሆንም ግን ክለቡ ብራይተን ብዙ እንደማይርቅ እንግዲህ ተናግሯል። ኢኒዮስ እንግዲህ ይህንን ተጫዋች የመጨረሻ አማራጫቸው እነ ቹዋሚኒ ካልተሳካ የመጨረሻ አማራጩ ካርሎስ ባሌባ ነበር። አሁን ተጫዋቹ ተጎዳ። ቹዋሚኒ ደግሞ ከሪያል ማድሪድ ቤት እንደማይለቅ የተዘገበ ይገኛል። እንዲሁም ቹዋሚኒ ብቻ ሳይሆን ካማቪንጋ እንኳን መልቀቅ እንደማይፈልግ የተገለጸ ይገኛልና አሁን ማንቸስተር ዩናይትድ ወሳኝ 6 ቁጥር እንደሚያስፈልገው ሁላችንም እናውቃለንና ማን ሊመጣ ነው ወደ ክለባችን? ካርሎስ ባሌባ ተጎዳ፣ ቹዋሚኒ ይዛው ይቆያል፣ ካማቪንጋም መውጣት አይፈልግም። በይሳት ትክክለኛ 6 ቁጥር ማን አለ? ማንን ሊያስፈርሙ ነው? አረኔስ አሁን አስጠሉኝ። ኢኒዮስ ሁሌ መዘናጋት፣ ተመሳሳይ ነገር። የዝውውር መስኮቱ ሊዘጋ 27 ቀን ነው የሚቀረው። በይሳት ምን አይነት 6 ቁጥር ሊያመጡ ነው ወደ ክለባችን? እንደለመዱት አቬሬጅ የሆነ ተጫዋች ይዞ ሊመጡ ካልሆነ በስተቀር አሁን በይሳት ትክክለኛ 6 ቁጥር የሚባል ተጫዋች እኔ ገበያው ላይ አለ ብዬ አላስብም። ችግሩ የረጅም ጊዜ እንዳልሆነ ተስፋ ያደርጋሉ ምናምን ይሏል ብራይተኖች እና ከነሱ ምን ልጠብቅ ነው? ያራዳል እንግዲህ ካርሎስ ባሌባ የቁርጭምጭሚት ጉዳት አጋጥሞታል ማለት ነው። ለዚህ ነው የተረጋጋና የተጠና ዝውውር የሚያስፈልግም። ጀለስን አምጥተህ ቢሆን ይኸው በጎ ሲጀመር ጉዳት ምናምን ነው አንኮታክቶት የነበረው ማለት ያቋም መውረድ በጣም ሲታይበት የነበረ ተጫዋች ነው። አንዴ ስሙ ከዩናይትድ ጋር ተያያዘ፣ ከዛ በኋላ የለም ማለት ነው። በብራይተን ቤት ውጭ እያደረጉት ነው የነበረው። እሱ እንደውም የገባባቸው ጨዋታዎች ላይ ችግር ነበረበት ብራይተን ማለት ነው። በጣም ጥሩ ተጫዋች እንደሆነ አምናለሁ። በጣም ነው ማድንቆ ግን በጣም ያቋም መውረድ ሲታይበት የነበረና አሁን ደግሞ ጭራሽ ጉዳት አጋጥሞታል። ብራይተኖች ተስፋ ያደርጋሉ የረጅም ጊዜ አይደለም ምናምን እንደዛ አታለ ምናምን አጃኩ መልሸጥ የለም እንደዚህ አይነት ነገር ያራዳል። ረጅም ጊዜ አጭር ጊዜ የሚባል ነገር የለም። ማንቸስተር ዩናይትድ የተጠና የተረጋጋ ስርዓት ያለው አስፈላጊ ወሳኝ ዝውውር ነው የሚያደርገው። ማንቸስተር ዩናይትድ ቀጣይ ታርጌቱ ማለትም ሌፍት ባኩ ላይ በደንብ ይሄድበታል። ከዛ ውጭ ስትራይከር ያመጣል ተብሎ ይጠበቃል ዚርክዚን የሚሸጥ ከሆነ እንዲሁም ደግሞ አንድ ሴንተር ባክ ያስፈልገናል። ሌሎቹን እንኳን እንቆይ የመሃል ሜዳውም ይመጣል። በቹዋሚኒ ዙሪያ ምናምን ሪያል ማድሪድን እስኪ እንጠብቃለን። ከዛ በዘለለ ግን እንደዚህ መጣደፍናል አለን። ቀን ተረጋጉ የማንቸስተር ደጋፊዎች፣ ያበደ ዝውውር እንሰማለን የሚል እምነት ነው ያለኝ። የእናንተን ሐሳብ አስተያየት